በዚህ በዕብራውያን መልእክት ዙሪያ የተለያዩ ሰዎች አሉ። በጻፊያን ዙሪያ ለምሳሌ የመጀመሪያዎቹ ጳውሎስ ነው የሚሉ ናቸው። ሁለተኛዎቹ ደግሞ ባርናባስ ነው የሚለው ሁለተኛዎቹ ደግሞ ባርናባስ ነው የሚሉ ናቸው። ሶስተኛዎቹ ሉቃስ ነው የሚሉ ናቸው። አራተኛዎቹ ሲላስ ነው የሚሉ ናቸው። አምስተኛዎቹም እንደዛ የራሳቸውን የሆነ አከት ያስቀምጣሉ፣ የራሳቸውን አመለካከት ያስቀምጣሉ። እኔ አንዱን ሐሳብ ብቻ ላሳያችሁና ለትምህርታችን ከዛ ቀጥታ አበይገባለሁ። ለምሳሌ ጳውሎስ ሊባል የተቻለበትን ምክንያት ላሳያችሁና ከዛ ወደ ሐሳቤ ገባ። ዕብራውያን ምዕራፍ 13 ከቁጥር 23 ላይ ያለውን አነባለሁ። ጳውሎስ ሊባል የተቻለበትን ምክንያት አሳያለሁ። መጀመሪያው ጳውሎስ የሚል ግምት ስለሆነ፣ ሁለተኛው ባርናባስ የሚል ነው፣ ሶስተኛው አጵሎስ የሚል ነው፣ አራተኛው ሲላስ የሚል ነው፣ አምስተኛው ሉቃስ የሚል አምስት አይነት ግምቶች ስላሉ ጳውሎስ ሊባል የተቻለበትን የመጀመሪያውን ምክንያት ላሳያችሁ። እዛው ዕብራውያን 13 ከቁጥር 23 ላይ እንደዚህ ይላል፣ ወንድሞች ሆይ የምክሬን እንድትታገሱ እመክራለሁ፣ በጥቂት ቃል እጽፍላችኋለሁና ካለ በኋላ ወንድማችን ጢሞቴዎስ እንደተወቁ ቶሎ ብሎም ቢመጣ ከእርሱ ጋር አያችኋለሁ ይላል። ጢሞቴዎስ የታሰረበት ጊዜ ጻፊው ምን ይላቸው? ጢሞቴዎስ እንደተፈታ አሁን እወቁ፣ ቶሎ ብሎ ቢመጣም ደግሞ ከእርሱ ጋር ላያችሁ እመጣለሁ። ስለዚህ ከዚህ አንጻር ዕብራውያን ደብዳቤ ጻፊ ጳውሎስ ነው ሊባል የተቻለው። ምክንያቱም ጢሞቴዎስ የሐዋርያው መንፈሳዊ ልጁ ነው። እሱ ብቻ ሳይሆን ጳውሎስ በጢሞቴዎስ አማካኝነት ወይም ደግሞ ለጢሞቴዎስ አንደኛ ጢሞቴዎስና ሁለት ጢሞቴዎስ አከታትሎ ደብዳቤ ሲጽፍለት እናያለን። ከዚህ አንጻር ነው ጻፊው ጢሞቴዎስ ሊባል የተቻለው ከዚህ አንጻር ነው። ጳውሎስ እንዳልሆነ ከራሱ ከእግዚአብሔር ቃል ውስጥ ላሳያችሁ። ቀጥታ ወደ ሐሳቤ እዛው ዕብራውያን ምዕራፍ 2 ከቁጥር ላይ እንደዚህ ይላል። ቁጥር 3 ላይ እንደዚህ ይላል። ዕብራውያን ምዕራፍ 2 ከቁጥር 3 ላይ እንደዚህ ይላል፣ የጽድቅን ብድር ተቀበልን፣ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በመጀመሪያ የተነገረ ነበርና። አያችሁ፣ እንዴት እናመልጣለን ካለ በኋላ ይህ በጌታ በመጀመሪያ የተነገረ ነበርና የስም ለኛ አጸኑት ይላል። እየሰማችሁ ነው? አው የሰሙትም ለኛ አጽን ይላል። ስለዚህ ጻፊው ቀጥታ ጌታ እየሰማ አይደለም፣ ቀጥታ ከጌታ እየተቀበለ አይደለም። ከጌታ እየሰሙት ለኛ አጸኑት። ሶስተኛ ወገን ነው ባይዘ ሶስተኛ ነው። ከጌታ ከሰሙት ወይም ደግሞ ከጌታ ከተቀበሉት የተቀበለ ነው። ከጌታ የሰማ ነው ወይም ደግሞ ከጌታ የተቀበለ ነው። ጳውሎስስ ስለራሱ ይሄንን ግምት ይቀበላል ወይ? እናንተ ስሙኝ፣ እኔ ላንብብላችሁ አንድ ብቻ። ገላትያ መጽሐፍ ምዕራፍ 1 ከቁጥር 11 ላይ እንደዚህ ይላል። ምዕራፍ 1 ከቁጥር 11 ላይ እንደዚህ ይላል፣ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁና ክርስቶስ ገልጦልኝ እኔ ከሰው አልተቀበልኩትም አልተማርኩትም ይላል። የዕብራውያን መልእክት ጻፊ ከጌታ የሰሙት ለኛ አጸኑት ይላል። ቀጥታ ከጌታ የተቀበለ አይደለም፣ ከጌታ ከሰሙት የሰማ ነው። ሙት ለኛ አጸኑልን ይላል። ጳውሎስ ስለራሱ ይሄንን አመለካከት አይቀበልም። ጳውሎስ ገላትያ ምዕራፍ 1 ከቁጥር 11 ላይ ከሰማችሁት ወንጌል እንደሰደለ አስታውቃችኋለሁ ይላል። ኢየሱስ ክርስቶስ ገልጦልኝ እንጂ እኔ ከሰው አልተቀበልኩም አልተማርኩም። ልክ ነው። ጳውሎስ ጸጋ ወንጌል የተገለጠለት የበራለት ደማስቆ ላይ ነው። ሰውየው ነፍሰ ገበር የሐዋርያ ሥራ ምዕራፍን ስታጠኑ እስጢፋኖስን በድንጋይ ሲወግሩት የጎበዛዞችን ልብሳቸውን ይዝላቸው ነበር፣ እስጢፋኖስን በደንብ እንዲወግሩ። ስለዚህ ዋና አስተባባሪ ነበር። እስጢፋኖስ እንዲወገር ዋና አስተባባሪ ነበር። እሱ ቢሆን የሐዋርያ ሥራ ምዕራፍ 8 ስታጠኑ ደግሞ በኢየሩሳሌም ከተማ ወንዶችንም ሴቶችንም ያሳቸው ነበር ይላል። ከሊቀ ካህናት ደብዳቤ ተቀብሎ እያሳደዳቸው እስከ ደማስቆ ድረስ ሲመጣ ደማስቆ ላይ ነው የወንጌል የተገለጠለት። ከኢየሩሳሌም ደማስቆ 242 ኪሎ ሜትር ነው። ድክሞት ማለት ነው። በጣም ቶሎ ያመርሰው በ4 ቀን ውስጥ ይገባል። ጌታችን ኢየሱስ አድክሞት ነው ደማስቆ ላይ የተገለጠለት። ጳውሎስ ቀጥታ ነው ከተቀበለው፣ ከሰው አልተማረም፣ ከሰው አልተቀበለም ባይዘ። ስለዚህ የዕብራውያን የመልእክት ጻፊ ጳውሎስ ራሱ የእግዚአብሔር ቃል ስለሚያስተምረን እኔ ጻፊው እያልኩ ነው የማወራችሁ። ግን በደንብ እንድሰሙ ይፈልጋል። በጣም አስደናቂ ሰው ነው ይሄ የዕብራውያንን መልእክት የጻፈልን የዕብራውያን ጻፊ በጣም አስደናቂ ጻፊ። በደንብ እንድሰሙ ይፈልጋል። ደግሞ ጳውሎስ
በአራት ከተማ ላይ ነው የታሰረው። ለምሳሌ የሆነውን በኢየሩሳሌም ታስሯል፣ 2 በፊልጵስዩስ ታስሯል፣ 3ኛ በቄሳሪያ ታስሯል፣ 4ኛ ሮም ላይ ነው። ሮም ላይ ግን ነው የታሰረው። የመጀመሪያውን የኛ ሆኖ ነበር የታሰረው። የቁም እስረኛ ቢሆንም ግን ቤት ተከራይቶ እንዲኖር ተፈቅዶለታል። የሐዋርያት ምዕራፍ 27 እና 28 ስታገኛላችሁ። እንዲሁም በቀን ከ4 እስከ 6 የሚሆኑ ወታደሮች ይጠብቁት ነበር። ሁለተኛ ፍርድም የተፈረደበት እዛው ሮም ላይ ነው። የጳውሎስ ኑዛዜ የምንለው ወይም ደግሞ ጳውሎስ የመጨረሻ መልእክቱ ሁለተኛ ጢሞቴዎስ ነው። ሁለተኛ ጢሞቴዎስ ነው። ኦሬዲ ሮም ላይ የሞት ፍርድ ተበት ሊሞት 4 ወር ሲቀረው ነው ጢሞቴዎስን የጻፈው። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ካለ በኋላ እንዲስ ደግሞ የዕብራውያንን መልእክት ኢየሱስ ይበልጣል፣ ከሙሴ ይበልጣል፣ ከኢየሱስ ይበልጣል፣ ከአሮን ይበልጣል፣ ከመቅደሱ ይበልጣል፣ ከመስዋዕቱ ከእምነት አባቶች ይበልጣል እያለ አዲስ አይጽፍልንም ማለት ነው። ስለዚህ እኔ የዕብራውያን መልእክት ጻፊ እያልኩ ነው የማወራው። ይሄ ደግሞ በጣም የሚቹ ነገር ጳውሎስ በሮም 67 ዓመተ ምህረት ላይ ነው ተሰይፎ የሞተው። የዕብራውያን ይሄ ወይም ደግሞ ወደ ዕብራውያን የተጻፈው ይሄ መልእክት ደግሞ በ68 ዓመተ ምህረት ላይ ነው የተጻፈው። በ68 ዓመተ ምህረት ተጻፈው። ለምሳሌ ከምዕራፍ 1 መጽሐፉ በ3 ነው የሚከፈለው። ከምዕራፍ 1 እስከ ምዕራፍ 7 ያለውን ስታጠኑ ግን ኢየሱስ ከመላእክት እንደሚበልጥ ከሙሴ እንደሚበልጥ ከኢያሱ እንደሚበልጥ የኢየሱስን ልዕልና ነው ጻፊው የሚነግረን። እሱ ብቻ ሳይሆን ደግሞ ከምዕራፍ 10 ያለውን ስታጠኑ ጌታችን ኢየሱስ ታላቁ ሊቀ ካህናትና የተሻለ መስዋዕት እንደሆነ ነው ጻፊው ይፈልልን። ከ11 እስከ 3 ያለውን ደግሞ ስታጠኑ ጌታችን ኢየሱስ ከእምነት አባቶች እንደሚበልጥና እኛ ክርስቶስ ሞትና ትንሣኤ ጌታ ኢየሱስን የግል አዳኛችን አድርገን የተቀበልን እንዴት በእምነት መመላለስ እሱ ብቻ ሳይሆን ደግሞ ማንን እያየን መሮጥ እንዳለብን ማንን እየተመለከትን መሮጥ እንዳለብን የሚያስተምር መጽሐፍ ነው። ስሙኝ፣ በጣም ለጻፊው የተገለጠለት ወንጌል በጣም አስደናቂ ነው። በጣም በሚገርም ሁኔታ ወለታል። ጻፊው ኢየሱስ ከመላእክት ይበልጣል፣ ከሙሴ ይበልጣል፣ ከአሮን ይበልጣል፣ ከኢያሱ ይበልጣል፣ ከመስዋዕቶች ይበልጣል፣ ከእምነት አባት ይበልጣል ሲል ዝም ብሎ አይደለም። በማስረጃ ነው የሚነግረን። ምዕራፍ 1 ከቁጥር 1 እስከ 4 ባለው ላይ 7 መሰረታዊ ሐሳቦችን ያነሳል ጻፊው። በሰባቱ ሐሳቦች ጌታችን ኢየሱስ ከመላእክት ይበልጣል፣ ከሙሴ ይበልጣል፣ ከኢየሱስ ይበልጣል፣ ከአሮን ይበልጣል፣ ከእምነቶች ይበልጣል ይላል። የመጀመሪያው እንዴት ሲባል እርሱ ሁሉንም ወራሽ ነው ይለናል። ሁሉንም ወራሽ። ሁለተኛ ዓለማትን የፈጠረ ነው ይለናል። ሶስተኛ ደግሞ የክብሩ ነጸብራቅ ነው ይለናል። አራት የባህሪው ምሳሌ ነው ይለናል። አምስተኛ ሁሉንም በስልጣኑ ቃል እየደገፈ የያዘ ነው ይለናል። ስድስተኛ ታችንን እንደ ብሉይ ኪዳን ካህናት በሌላው ደም ሳይሆን በራሱ ደም ያነጻ ነው ይለናል። ሰባተኛ በእሳት በግርማውም ቀኝ የተቀመጠ ነው ይለናል። ሁሉን ወራሽ የሆነ ዓለማትን የፈጠረ መልአክም የለም አገልጋይ። በዚህ ክብር ጌታችን ኢየሱስ ከሁሉም ይበልጣል ይላል። ማን ነው አንድ ሰው ከኔ ጋር ይበልጣል የሚል ሰው? ሃሌሉያ። ከነዚህ ከሰባት ሐሳቦች መካከል አንዷን ብቻ ማሳያችሁ ሰዓት ለመጠቀም እፈልጋለሁ። ለምሳሌ በሰማያት ይላል። ምን ማለት ነው ይሄ? በሰማያት ማለት በሰማይ ብቻ ላይ የተቀመጠ ነው ወይ? በሰማያት ላይ ብቻ ያለ ነው ወይ የምናመልከው የሚለውን ሰማይ የሚለውን ላሳያችሁ። ለምን መሰላችሁ? የዕብራውያን ጻፊ ሁለቱንም ቃላትን ይጠቅማል ይላል። ሰማያት ይላል፣ ሰማይ ይላል፣ ይላል። ስለዚህ ምን ማለት ነው የሚለውን በጣም በትንሽ ደቂቃ ውስጥ ላሳያችሁ እፈልጋለሁ። ደቂቃ አብረን እናነባለን። ቢያንስ 5 የሚሆነውን ብቻ እዛው ዕብራውያን ምዕራፍ 7 ምዕራፍ ላይ እንደዚህ ይላል። ወይ ጽፋችሁ ያዙ፣ እኔ ቶሎ ብዬ አነባለሁ። ምዕራፍ 7 26 ላይ እንደዚህ ይላል። 26 ላይ እንደዚህ ይላል። ቅዱስና ያለ ተንኮል ነውርም የሌለ ከኃጢአተኞችም የተለየ አያትም ከፍ ያለ እንደዚህ ያለ ሊቀ ካህናት ይቀናልና ካለ በኋላ እርሱም እንደነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ያቀርብ አያስፈልገው ራሱን ባቀዜ ይህን አንድ ጊዜ ፈጽሞ አድርጓልና ይልና ያነበብኩላችሁን አትርሱ። ከኃጢአትም የተለየ ካለ በኋላ ከሰማያትም ከፍ ያለ ይላል። በደንብ እንሰሙኝ ይፈልጋል። ሰማይ የሚለው ሁለት አለው። አንደኛ የእግዚአብሔርን መኖሪያ ያሳየናል። ሁለተኛ ግን መንፈሳዊ ስፍራን ነው የሚያሳየን። ምን እንድትይዙ ፈልጋለሁ? መንፈሳዊ ስፍራን ነው የሚያሳየን።
እዛው ምዕራፍ 9 ላይ እንደዚህ የሚል እኔ ላንብብላችሁ ከቁጥር 24 እናንተ ብቻ ያዙ። እንደዚህ ይላል ምዕራፍ 9 ከቁጥር 24 ክርስቶስ በዕለት ተሰራችው የእውነተኛይቱ ምሳሌ ወደ ምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት አሁን ይታይ ዘንድ ወደ እርሷ ሰማይ ገባ ይላል። አያችሁ ወደ እርሷ እሺ ወደ ሰማይ ገባ። አያችሁ ወደ ሰማይ ገባ። ይሁን ጌታችን ኢየሱስ ስለ ኃጢአታችን ስለ በደላችን ስለ መተላለፋችን እሱን መስዋዕት አድርጎ ለእግዚአብሔር አብ ያቀረበው ራሱን በመንፈስ ቅዱስ አማካኝነት ነው። መስዋዕቱ የቀረበው ለአብ፣ ስፍራው ግን መንፈሳዊ ስፍራ ነው። በዚህ ሰማይ ስንል አንደኛ የእግዚአብሔርን መኖሪያ ማሰብ አለብን። ሁለተኛ ግን መንፈሳዊ ስፍራ እንደሆነ ማሰብ አለብን። ለምን መሰላችሁ? በዕብራይስጥ አቆጣጠር ሰማይና ምድር ከተፈጠረ 6000 ዓመት ነው። ከ6000 ዓመት በፊት የት ነበር እግዚአብሔር አምላክ? ሰማይና ምድርን ሲፈጥር የት ሆኖ ነው የፈጠረው? የት ሆኖ ነው የፈጠረው? የእግዚአብሔር ቃል ያስተምረናል። ሰማይና ምድር የእጆች ስራቸው ይለናል። ሰማይና ምድር ከመጡ ትላንት ነው። በዚህ በጣም ቅርብ ጊዜ ነው የመጡ። ሰማይና ምድር ከመጡት ገና 6000 ዓመት ነው በዕብራውያን አቆጣጠር። ለምን መሰላችሁ? ምዕራፍ 1 ላይ እግዚአብሔር አብ ስለ እግዚአብሔር ወልድ ሲመሰክር እዛው ዕብራውያን ምዕራፍ 1 ከቁጥር 10 ላይ እንደዚህ ይላል። ተናጋሪው አብ ነው፣ መስካሪ ነው። ስለ ልጁ ስለ ኢየሱስ እየመሰከረ እንደዚህ ይላል ከቁጥር 10 ላይ ጌታ ሆይ ይላል አብ፣ እሺ አንተ ከጥንት ምድርን መሰረት፣ እሺ ሰማዮችም የእጆች ስራ ናቸው። ከዛስ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጣሉ። አንተ ግን ዓመታቶች ከቶ አያልቁም። አያቸው ሰማይና ምድርሽ የእጆች ስራቸው። ምን አይነት ታላቅ አምላክ እንደምናመልክ በእውነት ሰማይና ምድር የእጆች ስራ ናቸው። ከዛስ ያሉ ይጠፋሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጣሉ። አንተ ግን አትለወጥም ይላል። ግን አንተ ነህ ይላል። ሃሌሉያ! ማነው የኔ አባት የሚለዋወጥ አይደለም የሚል ሰው? ይሄን ቃል በኢየሱስ ስም እናገራለሁ። ዛሬ እዚህ ጉባኤ ውስጥ እንደዚህ ይሆናል። ያልተጠበቀ እንግዳ ነገር በሕይወታችሁ ላይ ይከሰታል። በኢየሱስ ስም ይከሰታል። አንተ ግን አንተ ነህ ይላል። ለምን መሰላችሁ? ስሙኝ። እኔና አንተ እኛ የምናመልከው አምላክ በሰማይ ብቻ የተገደበ አይደለም። ወደ ሰማይ ብትወጣም እግዚአብሔር አለ፣ ወደ ምድር ብትወርድም እግዚአብሔር አለ፣ ወደ ጥልቁ ብትወርድም አለ። እግዚአብሔር ሰማይ ብቻ የገደበው አምላክ አይደለም። አንድ ስፍራ ላይ የተገደበ ሲጀመር አምላክ ሊሆን አይችልም። እሱ ባኦል ነው ወይ ሌላ የአይዛብ አማልክት ነው፣ ጣዖት ነው። ለምን መሰላችሁ? መዝሙር 137ን ስታጠኑ እንደዚህ መዝሙር 39 ከቁጥር 7 ላይ እንደዚህ ይላል። ዳዊት እንደዚህ ይላል፣ ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ሲኦል ብወርድም በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻ በዚያ እጅ ትበራኛለች። ወዴት ይኬዳል? ከእግዚአብሔር ወዴት ይኬዳል? ሁሉም ቦታ ላይ እግዚአብሔር፣ ሁሉም ቦታ ላይ እግዚአብሔር አለ። አዲስ ኪዳን ላይ ግን በጣም ለየት ይላል። በደንብ ስሙኝ። ያ በብሉይ ኪዳን ዘመን ላይ የነበረው እግዚአብሔር፣ ያ በብሉይ ዘመን ላይ ኤልያስ የነበረው እግዚአብሔር በእኛና በእግዚአብሔር መካከል የገባው ኃጢአት እኛንና እግዚአብሔርን ስላራቀን፣ የእግዚአብሔር ክብር ስለጎደለ፣ የሰው ልጅ ከኤደን ገነት ስለተባረረ፣ ሰው ሁሉ በአዳም ኃጢአተኛ ስለሆነ አዳም ሲወርቅ አልወደቀም። የአዳም ወገብ ውስጥ የሰው ዘር በጠቅላላ አዳም ሲወርቅ ጃፓን፣ ቻይናዊውን፣ አሜሪካዊውን፣ ኢትዮጵያ፣ ከምባታውን፣ ወላይታውን፣ ሀዲያን በጠቅላላ ይዞ ነው የወደቀው። በሰውና በእግዚአብሔር መካከል በኃጢአት የተነሳ በመካከል መጋረድ፣ ሰውና እግዚአብሔር ሊገናኙ አይችልም። የሚገርማችሁ ነገር ግን በዚህ በአዲስ ኪዳን ያነበረው እግዚአብሔር ያ ሩቅ የነበረው በክርስቶስ ሞትና ትንሣኤ አማካኝነት አሁን በእኔ ውስጥ አለ፣ አንቺ ውስጥ አለ፣ አሁን ባንተ ውስጥ። ማን ነው በዚህ ቃል የሚያምን ሰው? እኔ ብቻዬን አይደለሁም የሚል ሰው ዊላ ሴፕራስ እኔ በጌታ በኢየሱስም በይሁን እንደዚህ ብዬ እናገራለሁ። ስለ ነገ የምትጨነቁ ሰዎች፣ ስለ ነገ የምታስቡ የኔ ነገ ምን ሊሆን ነው፣ ነገ ወደ ልቀርብ ነው፣ ነገ ወደ ማን ልጠጋ ነው የምትሉ ሰዎች እኔ ጋር መልእክት አለ። ምድረ በዛባችሁ፣ ጨለማው የበዛባችሁ፣ ጨለማ ውስጥ ብቻህን አይደለህ፣ እዛ መከራሽ ውስጥ ብቻሽን አይደለሽም። እግዚአብሔር ጋር እንዳለ ያሳይሻል። እግዚአብሔር ካንተ ጋር እንዳለ ያሳይሃል። እግዚአብሔር ካንተ ጋር እንዳለ ያሳይሃል። አነው አምናለሁ የሚል ሰው
መከራው ሊበዛ ይችላል፣ ችግሩ ሊበዛ ይችላል፣ መንከራተቱ ሊበዛ ይችላል። በአንድ ነገረኞች እንድትሆኑ እናገራለሁ። የጠራሽ ጌታ የታመነ ነው። የጠራ ጌታ የታመነ ነው። ጠራን ጌታ የታመነ ነው። ከእስትንፋሳችሁ ይልቅ ይቅርባችሁ። አሁን አማኑኤል ሆኗል። አይገርምም? አማኑኤል ሆኗል። አሁን ብቻ እንዳይመስላችሁ ባይዘ ከዚያ ፍጥረት ጀምሮ በኤደን ገነት ውስጥ የእግዚአብሔር ሐልወት ከሰው ጋር ነበር። ሰው በሐልወት ወደቀ። ከዛም በኋላ እግዚአብሔር አምላክ የራሱን ሕዝብ ከግብጽ ባርነት ካወጣቸው በኋላ በመገናኛው ድንኳን አማካኝነት በመካከሉ ላይ ነበር። አሁንስ ቃል ሥጋ ሆነ፣ ተገለጠ፣ ጸጋንና እውነትን ተሞልቶ በመካከላችን ላይ አደረ። አሁንስ በመንፈስ ቅዱስ አማካኝነት እኔ ውስጥ ያድራል። አሁን የእግዚአብሔር መቅደስ እኔ ነኝ። የእግዚአብሔር መቅደስ አንቺ ነሽ። አሁን የእግዚአብሔር መቅደስ አንተ ነህ። ይኸውላችሁ ሰው ዛሬ ቀርባችሁ ነገ ሊያርቃችሁ ይችላል። ዛሬ ፊቱን ቢሰጣችሁ ነገ ጀርባውን ሊሰጣችሁ ይችላል። ሁሌም የማይተዋችሁ፣ ሁሌም የማይጠላችሁ የምድረ በዳ ወዳጃችሁ፣ ሃሌሉያ፣ ትቷችሁ ላይ ሄድ አብሯችሁ ሊኖር የመጣ የታመነ አፍቃሪ መንፈስ ቅዱስ እግዚአብሔር ከኔ ጋር ነው የሚል ሰው አለ ወይ? እሱ አብሮህ ያለ እግዚአብሔር አትጠራጠር። ምድረ በዳ ላይ አይጥልህም። ምድረ በዳ ላይ አይጥልሽም። ሲና ላይ አይጥልህም። ቃዴስ ላይ አይጥልህም። ማነው አይጥለኝም የሚል ሰው? አይጥለኝም የሚል ሰው በመንፈሴ እዚህ ጉባኤ ውስጥ እንደዚህ አይነት ነገር ብዙ ሰዎች ልብሳቸውን ሲቀይሩ አያሉ። የእግዚአብሔር መንፈስ እንደዚህ ብሎ ተናገረ። ወደ ተነገራቸው ስፍራ ላይ የሚፈጥኑ ልጆች አሉ። የሚገሰግሱ ሰዎች አሉ። የሚፈጥኑ ሰዎች አሉ። ልታሰርም የሚል ሰው አልታሰርም አልያዝም የሚል ከአያቴ የሚመጣ ከእናቴ የሚመጣ ከአባቴ የምድሪቱ መንፈስ አያስረኝም የሚል ሰው ዛሬ በኢየሱስ ስም የእግዚአብሔር እጅ ይመጣብሃል። የእግዚአብሔር ኃይል ይመጣብሃል። ቁጭ በሉ። ሁለተኛ ግርማ የሚለው በቃ ይኸው እየጨረስኩ ነው ሐሳቤ። ግርማ ማለት ምን ማለት ነው? አፊው በሰማያት ይልና በግርማውም ይላል። ግርማው ማለት ምን ማለት ነው? ባይዘ ግርማ የሚለው የእግዚአብሔርን ክብሩን፣ ላቅነቱን፣ ስልጣኑን አመልካች። እግዚአብሔር ባለ ግርማ ነው ስንል በከሞላ አምላክ ነው እያለን፣ ስልጣኑ የሱ ነው እያለን፣ ኃይል ሁሉ የሱ ነው እያለን። ለምን መሰላችሁ? ይህንን መዝሙር አስቀድሞ ነው መዝሙረኛው ዳዊት ነው። አንደኛ ዜና ምዕራፍ 9 ላይ ምዕራፍ 29 ከቁጥር ላይ እንደዚህ ይላል። ዳዊትም በሁሉ ፊት እግዚአብሔርን ባረከው። ምን ብሎ ባረከው? ዳዊትም አለ፣ ምን አለ? አቤቱ የአባታችን የእስራኤል አምላክ ሆይ ዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ ያንተና፣ ከዛስ ታላቅነት፣ ክብርም፣ ድልና ግርማ ላንተ ነው። አቤቱ ምን ያንተ ነው። አንተም በሁሉ ላይ ከፍ ያለ ራስ ነህ። ባለጠግነትና ክብር ካንተ ዘንድ ነው። አንተም ትገዛለህ። ኃይልና ብርታት እጅ ነው። አይገርምም? ይህንን መዝሙር የሰራዊት ዝም ብሎ አይደለም። ዳዊት መቅደስ ሊሰራ ተነሳ። ብዙ ወርቆችን ሰበሰበ፣ ብዙ ሰበሰበ፣ መኳንንቶችን ሰበሰበ። እግዚአብሔር አምላክ በነቢይ ናታን አማካኝነት ዳዊትን ተናገረው። አንተ መቅደስ አለኝ አለው። አንተን ያስነሳው እንድትሰራልኝ አይደለም አለ። ጸጋ ልዩ ልዩ ስለሆነ አንተ መቅደስ አሰራልኝ። አንተ የሰልፍ ሰው ነህ አለው። አንተን ያስነሳ ለሰልፍ ነው አለው። አንተ የኔን ጦርነት ትዋጋለህ። መቅደስ ግን ወገን ካንተ ጉልበት ይጣ ልጅ ሰለሞን ደግሞ መቅደስ ይሰራልኛል አለው። የሚገርማችሁ ነገር ሁለተኛ ሳሙኤል ምዕራፍ 7ን ስታጠኑ ታገኛላችሁ። እኔም አለ በጣም የሚገርማችሁ ነገር ለስሜ መቅደስ ይሰራልኛል አለ። ከዛ በኋላ እኔም መንግስቱን ለዘላለም አጸናለታለሁ አለ። የሚገርማችሁ ነገር እግዚአብሔር አምላክ በዳዊት ልጅ ላይ በሰለሞን ላይ ቆሞ ስለ ራሱ ልጅ ስለ ኢየሱስ እየተናገረ ነበር። ሰለሞን ለመቅደስ አልሰራም፣ ሰርቷል። እንዲሁም እሱ ብቻ ሳይሆን የሰለሞን መቅደስ በ7 ዓመት ውስጥ ነው የቀረው። ሰለሞን ሰርቶ መቅደሱን ከጨረሰ በኋላ ሲጸልይ እግዚአብሔር አምላክ ልክ እንደ ኤልያስ ዘመን በሚታት ነበር የወረደለት። ካህናት ገብቶ ማገልገል እስከማይችሉ ድረስ
ግን ትንቢቱ የተፈጸመው በሰለሞን አይደለም። ትንቢቱ የተፈጸመው በማን ነው? በኢየሱስ ነው። በኢየሱስ ነው። ኢየሱስ ከሰለሞን መቅደስ የሚበልጥ መቅደስ ነው የሰራው። የሰውነት መቅደስ በሰለሞን መቅደስ በዛ በድንጋይ ውስጥ በከበረው ድንጋይ ውስጥ እግዚአብሔር አምላክ ክብሩን ሊገልጥ አልወደደም። ሌላ መቅደስ አለ። በሞትና በትንሣኤ የተሰራ መቅደስ፣ ሕያው ድንጋይ የሰራው መቅደስ። ያ መቅደስ እኔ ነኝ አለ። እግዚአብሔር ለማደር የመረጠው መቅደስ፣ እግዚአብሔር ለመኖር የመረጠው መቅደስ እኔ ነኝ የሚል ሰው አለ። ዛሬ እንጸልያለን። እዚህ ጉባኤ ውስጥ እንደዚህ ይሆናል። አንድ ሰው ላይ ያልተለመደበት ከዚህ በፊት ያልታየበት እንኳን ባንተ በዘሳይ እንኳን ባንቺ በዘርሽ ያልታየ የእግዚአብሔር ክብር አንድ ሰው ላይ ዛሬ ይወድቃል በኢየሱስ ልቀ እንደዛ ብሎ ከነገረው በኋላ ዳዊት በፊት የጸለየውን ጸሎት ነው ያነበብኩላችሁ፣ ወይም ደግሞ የዘመረውን ዝማሬ ነው ያነበብኩ። ኃይል ያንተ ነው አለ። ክብር ያንተ ነው፣ ታላቅነት ያንተ ነው፣ ድልና ግርማ ላንተ ነው አለ። ስለዚህ ግርማ ማለት የእግዚአብሔርን ክብሩን፣ ስልጣኑን፣ ታላቅነቱን አመልካች ነው። ለምን አንድ ክፍል ብቻ ልጨምርላችሁ። ሁለተኛ ጴጥሮስ ምዕራፍ ቁጥር 16 ላይ እንደዚህ የሚል ቃል አለ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 ላይ ጴጥሮስ በራሱ መልእክት ላይ የሚያነሳውን ሐሳብ እናያለን። እንደዚህ ይላል፣ የእርሱን ግርማ አይተን በብላት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስን ክርስቶስን ኃይልና መምጣት አስታወቅን። ከዛ በኋላ እንደዚህ ይላል፣ ከገናናው ክብር እርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር ክብርንና ምስጋናን ተቀብሏልና እኛም በቅዱስ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማን። አያችሁ፣ ይህን ከየት አምጥቶ ነው ጴጥሮስ የሚናገረው? ከማቴዎስ ወንጌል ከምዕራፍ 17 ከዚህ በኋላ ጌታችን ኢየሱስ ሶስቱን ለብቻ ይዞ ወደ ታቦር ተራራ ወይም ደግሞ ወደ ረጅም ተራራ ወጣቸው ይላል። ዮሐንስን፣ ያዕቆብን፣ ጴጥሮስ ፊቱን በፊታቸው ተለወጠ ይላል። ሙሴስ በደመና ታዩአቸው ይላል። ጴጥሮስ አንዱን እንዳስላንተ አንዱን ለሙሴ አንዱን ለኤልያስ ብሎ ሳይጭ ደመና መጥቶ ጋረዳቸው ይላል። ከዳውስ ድምጽ ወጣ፣ የአብ ድምጽ ወጣ። በእርሱ ደስ የሚለኝ የምወደው ልጄ እሱን ስሙት የሚል ድምጽ ወጣ። ጴጥሮስ በኋላ ላይ መጥቶ በራሱ መልእክት ያነሳል። ኢያና በራእይ ላይ መጥቶ ያነሳል። እኛ አለ ኢየሱስን የተከተልነው እኮ ዝም ብለን አይደለም አለ፣ ፈረን አይደለም አለ፣ ሌላ ስራ መስራት ስለማንችል አይደለም አለ፣ መረብ ጥለን የተከተልነው ዝም ብለን አይደለም አለ። ዓለም ያላት ዓለም ያልተገለጠላት የተገለጠልን የእግዚአብሔር ክብር አለ። እሱ ነው መረብ ያስጣለን አለ። ነው ዛሬ በኔ ላይ የእግዚአብሔር ክብር ባይል ይገለጥ የሚል ይገለጥ የሚል ስማ፣ የእግዚአብሔር ክብር ማያ ነገር የለም። መረብ ያስጥላል፣ ቤት ያስጥላል፣ ፈሪሳዊነትን ያስጥላል፣ አሳዳጅነትን ያስጥላል፣ አንከራቲችነትን ያስጥላል። እኔ ዛሬ ለአንድ ሰው መልእክት አለ። ካንተ አልፎ ከተማውን የሚቀይር፣ ካንቺ አልፎ ከተማውን የሚቀይር፣ ካልፎ ጠላቶችን ጭምር የሚቀይር የእግዚአብሔር ደመና ላይ ይገለጥ። ውሰዱ በኢየሱስ ስም፣ በኢየሱስ ስም